started from scratch with a new view of freedom in mind. ኢማን ጋዚ ይባላል። ዩቲዩብ ላይ የሱን ኮንተንት የምትመለከቱ ከሆነ ፊልም እንጂ ኖርማል ዩቲዩብ ቪዲዮ የምታዩ እስከማይመስላችሁ ድረስ ትገረማላችሁ። ከዛም እንደሱ ኤዲት ማድረግ ፈልጋችሁ ከየት እንደምትጀምሩ ግራ ይገባችኋል። ዛሬ በዚህ ቪዲዮ ለሱ መልስ ታገኛላችሁ። የኢማን ጋዚ ቪዲዮዎች ለምን ላይን ሳቢ እንደሆኑ እሱ የሚጠቀማቸው ኢፌክቶች ምን እንደሆኑና እናንተ ደግሞ እንዴት መጠቀም እንደምትችሉ በዚህ ቪዲዮ አሳያችኋለሁ። ላለፉት 4 ዓመታት ከኢማን ጋር የሚመሳሰሉ የተለያዩ ቪዲዮዎችን ሰርቻለሁ። እሱ የሚጠቀማቸውን የኤዲቲንግ ቴክኒኮች በሙሉ በደንብ ተረድቻችኋለሁ። ስለዚህ በዚህ ቪዲዮ ሪል ታይም ፕሮጀክትን ወስደን እንዴት እንደ ኢማን ጋዚ ኤዲት ማድረግ እንዳለባችሁ አሳያችኋለሁ። Now, here's what I mean. An AI tool should either make you more money or it should save you more time. AI tools should make your workflow seamless, not add complexity to them. ከዛ በፊት ግን የኢማን ጋዚ የኤዲቲንግ ስታይልን እናንተ በቀላሉ እንድትረዱት ላድርጋችሁ። የኢማን ጋዚ የኤዲቲንግ ስታይል በዋነኝነት እነዚህን 5 ነገሮች ይዟል። ስሙዝ የሆነ ሙቭመንት፣ ኤአይ ጀነሬትድ የሆኑ ፎቶዎች፣ ኮንስታንት የሆኑ ባክግራውንድ ሚውዚኮች፣ ፎንቶች እንዲሁም ደግሞ 3D ኦብጀክቶች ናቸው። እነዚህ ነገሮች ላይ ማስተር ማድረግ የምትችሉ ከሆነ የኢማን ጋዚ ኤዲቲንግ ስታይል ማስተር ማድረግ ትችላላችሁ ማለት ነው። ስለዚህ ከመጀመሪያው እንጀምር። ስሙዝ የሆነ ሙቭመንት። ቪዲዮአችሁ ላይ ስሙዝ የሆነ ሙቭመንት የምትፈልጉ ከሆነ ትኩረት ማድረግ ያለባችሁ ኪፍሬም ግራፋችሁ ላይ ነው። ኪፍሬም ግራፍን ለእናንተ በቀላሉ ለማስረዳት በ3 ከፍለዋለሁ። የመጀመሪያው ኢዚ ኢዝ፣ ሁለተኛው ኢዚ ኢዝ ኢን፣ ሶስተኛው ደግሞ ኢዚ ኢዝ አውት ይባላል። ኢዚ ኢዝ ማለት የአኒሜሽናችሁ ሙቭመንት ቀስ ብሎ ጀምሮ መሀከል ላይ በፍጥነት ሄዶ እንዲሁም ደግሞ መጨረሻ ላይ ቀስ ብሎ ሲቆም ነው። ሁለተኛው የሆነው ኢዚ ኢዚን ደግሞ የአኒሜሽናችሁ ፍጥነት ፈጣን ሆኖ ጀምሮ ቀስ ብሎ ሲረጋጋ ነው። ሶስተኛው የሆነው ኢዚ ኢዝ አውት ደግሞ አኒሜሽናችሁ ቀስ ብሎ ጀምሮ ፈጥኖ ሲረጋጋ ማለት ነው። በእርግጥ የተለያዩ የኪፍሬም አይነቶች አሉ። ነገር ግን እነዚህን ሶስቱን በደንብ ከተረዳችሁ ኪፍሬም ላይ በቶሎ ማስተር ማድረግ ትችላላችሁ። ሁለተኛው በኤአይ ጀነሬት የተደረጉ ፎቶዎች ናቸው። ወደዚህ ፖይንት ስንመጣ በኤአይ ጀነሬት የተደረጉ ፎቶዎችን ወደ ቪዲዮዎች የምንቀይርበት ነው ወይም ደግሞ ሙቭመንት የምንጨምርባቸው ነው ማለት ነው። ፎቶዎቻችሁን እነዚህን ዌብሳይቶች ተጠቅማችሁ ጀነሬት ማድረግ ትችላላችሁ። ከዛም ጀነሬት ያደረጋችሁትን ፎቶ ዳውንሎድ አድርጋችሁ ሳብጀክቱን ከባክግራውንዱ ትለዩታላችሁ። በመቀጠል አፍተር ኢፌክት ላይ ገብታችሁ የፎቶአችሁን ከለር ቶን ትቀይሩታላችሁ። እንዲሁም ደግሞ የሳብጀክታችንን ጭንቅላት ፐፒት ቱልን ተጠቅመን እናንቀሳቅሷለን። ከዛም ሲኑን ሞር ናቹራል ለማስመሰል ለካራክተራችን ኤሌመንቶችን እንጨምርላታለን። ለምሳሌ የሚነድ ሲጋራ ሲኑ ላይ እናካትትበታለን። ከዛም ጀነሬት ያደረግነውን ፎቶ በዚህ መልኩ ወደ ህይወት እናመጣዋለን ማለት ነው። ይሄ ሲን እኛ አፍተር ኢፌክት ክላሳችን ላይ ከምናስተምራቸው ሲኖች መካከል አንዱ ነው። በነገራችሁ ላይ ለማታውቁ ሰዎች ለጥቂት ተማሪዎች ብቻ ያዘጋጀነውን የአፍተር ኢፌክት ኮርስ ላውንች አድርገናል። በዚህ ኮርስ ላይ አሁን ላይ ተፈላጊ የሆኑትን የኤዲቲንግ ስታይሎችን እናስተምራችኋለን። ማለትም የነ ኢማን ጋዚ editing style. So, here is the raw reality of making your first $1 million, coming from someone who made their first million at the age of 18. Devin Jato editing style. Never post an Instagram again without turning on these 5 settings. Alex Hormozi editing style. Poor people stay poor because they want a fast way to get rich. And instead, the richest people that I know pick one of these 4 paths, play it for a decade, and then end up with more money than everyone else that is just chasing shortcuts. Ali Abdel editing style. Hey friends, welcome back to the channel. If you're new here, my name is Ali. I'm a doctor turned entrepreneur and the author of this book, Feel Good Productivity, which is about how to do more of what matters to you. And this is the second video in our 3-part series about how to manage your time outside of your 9 to 5. Magnus Media editing style. Adidas and Puma are 2 of the world's most iconic sports brands. And yet, they're both based in this tiny town in Germany. እንዲሁም ደግሞ የኛ የኤዲቲንግ ስታይል የሆነውን የሮፍ ኤዲቲንግ ስታይል የምናስተምራችሁ ይሆናል። በሁለት ቪዲዮ ብቻ 1000 ሰብስክራይበር እና 4000 ሰዓት እይታ አግኝተናል። በዚህም ምክንያት 162000 የኢትዮጵያ ብር ሰርተናል። ነገር ግን ይሄ ክፍያ የመጣው ከዩቲዩብ አይደለም፣ ባወጣነው ስትራቴጂ ነው። ይህንን ኮርስ ባላችሁበት ቦታ በኦንላይን መከታተል ትችላላችሁ። ይህ ኮርስ ከ60 ሰዓታት በላይ ሲሆን የሚያስገርመው እሱ ብቻ አይደለም። የሚያስገርመው ይህንን ኮርስ የምታገኙበት ዋጋ ነው። እነዚህን 6 ስታይሎች ከዜሮ ጀምረን አስተምረናችሁ የምትከፍሉት ዋጋ 8888 ብር ብቻ ነው። እዚህ ጋር ይሄን ሁሉ ነገር እያስተማራችሁን ለምን ብሩን አሳነሳችሁት ልትሉን ትችላላችሁ። ነገር ግን ብሩን ያሳነስንበት ትልቅ ምክንያት አለን። እንደምታውቁት እኛ ሮፊ ክሬቲቭስ የሚባል ኤጀንሲ አለን። ለሱ ደግሞ ኤዲተሮችን በብዛት እንፈልጋለን። ላለፉት 2 ዓመታት እነዚህን የኤዲቲንግ ስታይሎችን የሚችሉ ኤዲተሮችን አተን በጣም ተቸግረናል። አሁንም ድረስ እነዚህን የኤዲቲንግ ስታይሎችን የሚችሉ ኤዲተሮችን እየፈለግን ነው። በነገራችን ላይ እናንተም እነዚህን ኤዲቲንግ ስታይሎች የምትችሉ ከሆነ ኮሜንት ላይ አስቀምጡልን፣ የምናናግራችሁ ይሆናል። እንደነገርኳችሁ ኤዲተሮችን ስላጣን ነው
ወደ ማሰልጠኑ ይገባነው። በዚህ አጋጣሚ የምነግራችሁ እዚህ ኮርስ ላይ ገብቶ ጥሩ ፐርፎርማንስ ላይ የሚያሳዩ ተማሪዎች ከኛ ጋር የመስራት እድል እናዘጋጅላችኋለን። በነገራችሁ ላይ እዚህ ኮርስ ላይ የምታገኟቸው ነገሮች እነዚህ ብቻ አይደሉም። በየሁለት ሳምንቱ ከኛ ጋር ላይቭ እየተገናኛችሁ ያሏችሁን ማንኛውንም ጥያቄዎች እንመልስላችኋለን። የምትለማመዱባቸውን ሮ ፉቴጆች እየሰጠናችሁ ትምህርቱ ላይ የሚካሄደውን ነገር እናንተም ባላችሁበት ቦታ ሆናችሁ እንድትለማመዱት እንረዳችኋለን። በተጨማሪ ደግሞ እኛ ለአመታት የሰበሰብነውን የእኛን ፕሪሚየም አሴት ፓክ በነፃ አክሰስ ማድረግ ትችላላችሁ። እንዲሁም ደግሞ ለኤዲቲንግ የሚጠቅሟችሁን ፒዲኤፎች እንዲሁም ደግሞ ዶክሜንቶች በነፃ እናቀርብላችኋለን። ከዛም ደግሞ ስራዎችን ለማግኘት የሚረዳችሁን ፖርትፎሊዮ ቢልድ እንድታደርጉ እናግዛችኋለን። እዚህ ጋር አዳምጡ። እሱ ብቻ አይደለም 24/7 አክቲቭ የሆነ እንደናንተው ጎበዝና ለመማር ዝግጁ የሆኑ ኤዲተሮች ያሉበትን ኮሚኒቲ በነፃ ትቀላቀላላችሁ። በነገራችሁ ላይ በዚህ ኮርስ ላይ የምንሰጣችሁን ነገሮች በሙሉ ዋጋ አውጥተንላቸው ብንደምራቸው ዋጋው የሚሆነው 48300 ብር ነው። ነገር ግን እኛ የምንፈልገው በደንብ ዴዲኬትድ አድርጎ የሚማር ተማሪ ነው እንጂ ከፍሎ የማይማር ተማሪ አይደለም። እናንተ በደንብ ዴዲኬት አድርጋችሁ የኛን የ4 ዓመት ልምድ እንዲሁም ደግሞ እነዚህን 6 ስታይሎች ለመማር ራሳችሁ ላይ ኢንቨስት ማድረግ ያለባችሁ 8888 ብር ብቻ ነው። በነገራችሁ ላይ የምናስተምራችሁን ነገሮች በደንብ አፕላይ ማድረግ የምትችሉ ከሆነ ይሄንን ገንዘብ በአንድ ቪዲዮ ብቻ መቀበል ትችላላችሁ። ለመመዝገብ ዲስክሪፕሽን ላይ ያለውን ሊንክ ተጠቀሙ። አሁን ወደ ሶስተኛው እናልፋለን። ሶስተኛው ባክግራውንድ ሚውዚክ ነው። ኢማንጋዚ ለባክግራውንድ ሚውዚኩ የሚጠቀመው አምቢያንት የሚባል ጀነር ነው። እናንተ ባክግራውንድ ሚውዚክ የምታወርዱበት ዌብሳይት ውስጥ ገብታችሁ ጀነር ውስጥ አምቢያንትን ምረጡ። ከዛም ደግሞ ሙዱን ዳርክ ብታደርጉት ተመሳሳይ ሪዛልት ታገኛላችሁ። ኢማን ባክግራውንድ ሚውዚኩን ለማውረድ የሚጠቀምባቸው ሳይቶች ሁለት ናቸው፣ አርትሊስት እንዲሁም ደግሞ ኢፒዴሚክ ሳውንድ ናቸው። ከፍላችሁ መጠቀም የምትችሉ ከሆነ አርትሊስት በጣም ጥሩ ሳይት ነው። ነገር ግን ደግሞ መክፈል የማትችሉ ከሆነ ዩቲዩብ ስቱዲዮስ ገብታችሁ ኦዲዮ ላይብረሪን መጠቀም ትችላላችሁ። አራተኛው ፎንት ነው። ኢማንጋዚ በየቪዲዮዎቹ የተለያዩ ፎንቶችን ነው የሚጠቀመው። ነገር ግን ከነዚህ ሁለት የፎንት ስታይሎች ውስጥ አይወጣም፣ ሳሪፍ ወይም ደግሞ ሳንሰሪፍ። ብዙ ቪዲዮዎቹ ላይ እነዚህን ሁለት የፎንት ስታይሎች ይጠቀማል። ሳንሰሪፍን እንደ ሜን ፎንቱ እንዲሁም ደግሞ ሳሪፍን ደግሞ እንደ ሰከንደሪ ፎንቱ ብዙ ጊዜ ይጠቀማቸዋል። ስለ ፎንቶች በደንብ ዲቴል የሆነ ቪዲዮ እንድንሰራላችሁ ከፈለጋችሁ ኮሜንት ላይ ፎንት ብላችሁ ጻፉልኝ። በሚቀጥሉ ቪዲዮዎች ላይ የምንሰራላችሁ ይሆናል። ሳሪፍ እንዲሁም ደግሞ ሳንሰሪፍ የሆኑ ፎንቶችን የምትፈልጉ ከሆነ ዳፎንት ወደሚባለው ዌብሳይት ሄዳችሁ እዚህ ጋር እንደምታዩት ሁለት አማራጮች ይሰጣችኋል፣ ሳሪፍ እንዲሁም ደግሞ ሳንሰሪፍ። ከሁለት አንዱ መርጣችሁ በሚገባ መጠቀም ትችላላችሁ። አምስተኛው 3D ኦብጀክት ነው። ኢማንጋዚ ቪዲዮዎቹ ላይ በደንብ 3D ኦብጀክቶችን ይጠቀማል። እናንተም ደግሞ 3D ኦብጀክቶችን ቪዲዮዎቻችሁ ላይ መጠቀም የምትፈልጉ ከሆነ ይህንን ስቴፕ መከተል ትችላላችሁ። sketchfab.com ላይ የተለያዩ 3D ኦብጀክቶችን ማግኘት ትችላላችሁ። እሱ ላይ ገብታችሁ የምትፈልጉትን ዳውንሎድ አድርጋችሁ መጠቀም ትችላላችሁ። እስቲ ይሄን ነገር ፕራክቲካል እናደርገው። 3D ኦብጀክቶችን አውርደን አብረን ይሄንን ሲን እንስራው። An AI tool should either make you more money or it should save you more time. AI tools should make your workflow seamless, not add complexity to them. ሰው ሲኑ እንደተመለከታችሁት 3D ኦብጀክቶችን ተጠቅመን የምንሰራው ሲን ነው። ይሄ ዩቲዩብ ስለሆነ ትንሽ ፈጠን ልልባችሁ ይችላልው። ነገር ግን ደግሞ እናንተ ፖዝ እያደረጋችሁ እንዲሁም ደግሞ ስፒዱን እየቀነሳችሁ ማየት ትችላላችሁ ማለት ነው። እንጀምር። እዚህ ጋር እንመጣለን። አፍተር ኢፌክትስ ላይ ከገባን በኋላ ኒ ኮምፖዚሽን እንለዋለን። እዚህ ጋር ከስተም ላይ ሄደን እነሱ በ4K ነው የሚሰሩት፣ እኛ ያን ያህል አስፈላጊ ስላልሆነ 1080 ልናደርገው እንችላለን። 10 ሰከንድ እናደርጋታለን ማለት ነው። ታይም ላይናችን ኦኬ እንለዋለን። እዚህ ጋር እንመጣለን። ራይት ክሊክ ኒው ላይ እንሄዳለን። ከዛ ላይ ሶሊድ ላይ እንሄዳለን። ባክ ግራውንድ እንለዋለን። በመቀጠል እዚህ ላይ ግሪድ እናስገባለን። ግሪዳችን እዚህ ጋር መተን ዊድዝ ኤንድ ሃይትስ ላይት እናደርገዋለን። ከዛ ላይ ሰፋ እናደርገዋለን። ይሄንን ይሄንን መተን ድጋሚ ዱፕሊኬት እናደርገዋለን። ይችኛዋን ሪኔም እናደርጋታለን። ግሪድ እንላታለን። ግሬዲየንት ትራምፕ ብለን ሰርች እናደርጋለን። ግሬዲየንት ትራምፕን እናስገባዋለን። ከላይ ያለውን ግሪድ እናጠፈዋለን። ኢፌክት ይሰጠናል ማለት ነው። ይችኛዋን ራዲያል እናደርጋታለን። ይሄኛውን አምጥተን እዚች ጋር እናደርጋታለን። ይችኛዋን ደግሞ ወስደን እዚህ ላይ እናስቀምጣለን ማለት ነው። እንደምታዩት እንደዚህ አይነት ሰጠን ማለት ነው። እዚህ ጋር መተን ስዊፕ ከለር እንለዋለን። እዚች ጋር መተን ትንሽ ከዳርክ ነጣ ያለች እናደርጋታለን ማለት ነው። ግሪዳችን ላይ እንመጣለን። ኦፓሲቲውን 4 እናደርገዋለን። ባክግራውንዳችን እንዲህ ከሰራን ቀጣይ ደግሞ የምናደርገው ጀስት ዌብሳይት ላይ ገብተን 3D ኦብጀክታችንን የምናወርድ ይሆናል ማለት ነው። ስኬችፋብ ብለን ሰርች አድርገን ከስኬችፋብ ላይ እናወርዳለን ማለት ነው። ሰርች በተኑ ላይ እንሄዳለን። ማኒ ብለን ሰርች እናደርጋለን። እዚህ ጋር እንደምትመለከቱት ይሄን እናገኛለን ማለት ነው። እዚህ ጋር እንደምትመለከቱት ዳውንሎድ 3D ሞዴል የሚል አለ። እሱን ክሊክ እናደርጋለን። ከዛ በኋላ ሄደን GLB ላይ ሄደን እሱን ዳውንሎድ እናደርጋለን ማለት ነው። ከዛ ደግሞ ፖኬት ዋች ብለን ሰርች እናደርጋለን። እዚህ ጋር እንደምትመለከቱት ይሄንን ኦብጀክት አግኝተናል ማለት ነው። እዚህ ጋር መተን እንደቀደሙ ዳውንሎድ እንለዋለን ማለት ነው። አፍተር ኢፌክት ላይ መጠቀም የምትፈልጉ ከሆነ ሁሌም ቢሆን ዳውንሎድ ማድረግ ያለባችሁ በGLB
ፎርማት ነው መሆን ያለበት ማለት ነው። ከዛ ላይ ያወረድናቸውን ፋይሎች ቀጥታ ወደ አፍተር ኢፌክታችን እናስገባቸዋለን ማለት ነው። እዚህ ጋር እንደዚህ አይነት ምልክት ሊመጣባችሁ ይችላል። ኦኬ እንለዋለን። ከዛ ላይ እዚህ ጋር እንደምትመለከቱት የብሩን ሳይን እናገኘዋለን። ትራንስፎርመር ላይ ገብተን ውስጥ ሮቴሽኑን እናስተካክለዋለን ማለት ነው። ከዛ ላይ ስኬሉን ዝቅ እናደርገዋለን፣ ሮቴሽኑን 90 እናደርገዋለን። ከዛ ላይ መቀጠል ቺካሪችን እናመጣታለን። አሁንም ሳይዟን አነስ እናደርጋታለን ማለት ነው። ወቻችን ጋር ሄደን ሳይዟን አነስ እናደርጋታለን። ዜድ ሮቴሽን ላይ መተን 90 እናደርጋታለን ማለት ነው። ሳይዟን አሁንም ትንሽ ቀነስ እናደርጋታለን። ከዛ ላይ ጠጋ እናደርጋታለን ማለት ነው። እንደዚህ ሁለቱንም ኦብጀክቶቻችንን አግኝተናል። ሰው እዚህ ጋር እንመጣለን። ሁለቱንም እንደዚህ እናጠፋቸዋለን። ከዛ እዚህ ጋር መታችሁ ራውንድድ ሬክታንግል ቱል የሚለውን ትመርጣላችሁ። ከዛ ላም እዚህ ጋር እንደዚህ አስተካክላችሁ ትሰሩታላችሁ ማለት ነው። ስትሮኩን እናጠፋዋለን። ከዛ ለዚህ ጋር መተን እቺኛዋን ትንሽ እንደዚህ አይነት ከለር እንሰጣታለን ማለት ነው። ሶ እንደምታዩት እቺኛዋን ራውንድ እናደርጋታለን። ሬክታንግል ውስጥ እንገባለን። ከገባን በኋላ ራውንድነስ የምትላለች እዚች እሷን እንደዚህ እናስተካክላታለን። አቃለ ይሄን ቱቶሪያል ስሰራ እየፈጠንኩባችሁ ነው። ነገር ግን ደግሞ አፍተር ኢፌክት ኮርሱ ላይ እንደዚህ በፍጥነት አይደለም፣ እያንዳንዱ ነገር በዲቴል ነው የምንሰራው። እዚህ ጋር ሼፓችንን እንደዚህ ከሰራን በኋላ ለሲናችን የሚያስፈልገን አይከን አለ። እሱን አይከን ደግሞ የምናወርድበት ዌብሳይት ላይ ሄደን ዳውንሎድ የምናደርግ ይሆናል ማለት ነው። ፍላት አይከን ወደሚለው ዌብሳይት እንገባለን። ዶላር ሳይን ብለን ሰርች እናደርጋለን። እንደዚህ ያመጣልናል ማለት ነው። ሶ ሞሊ እቺኛው አሪፍ ነች። በፒኤንጂ ዳውንሎድ እናደርጋታለን ማለት ነው። ዶላር ሳይናችን እንደዚህ ካስገባን በኋላ ከለሩን መቀየር አለብን። እዚህ ጋር እንመጣለን። ቲንት ሚል ኢፌክት እናስገባባታለን። ከዛ ላይ ጥቁሩን ወደ ነጭ እንቀይረዋለን ማለት ነው። እዚህ ጋር እንመጣለን። ከዛ ላይ ሊፕስ ቱልን እንመርጣታለን። አንድ ሌላ ክብ እንሰራለን ሺፍትን ይዘን ማለት ነው። ጠቆር ወዳለ ዳርክሽ ከለር እንቀይረዋለን ማለት ነው። ከዛ ላይ ይሄኛውን እናሳንሰዋለን። ከዛ ላይ ብር ሳይናችንን እናሳንሰውና እዚህ ክብ ውስጥ እናስገባዋለን ማለት ነው። ሶ ሌየራችንን ከዚህኛው ክብ በላይ እናደርጋለን። ዶላር ሳይናችንን አሁንም ዝቅ እናደርጋታለን። እንደዚህ የምናስገባት ይሆናል ማለት ነው። ከዛ ላይ እዚህ ጋር መተን ቴክስታችንን እንጽፋለን። ሜክ ዩ ሞር መኒ ብለን እንጽፋለን። እናሳንሳታለን ማለት ነው። እንደዚህ ይሄንን እንቀይርለታለን ወደ ታክቲክ። እቺኛዋን የፊት ለፊተኛዋን ደግሞ እናደርጋታለን። እንደዚህ እናደርጋታለን ማለት ነው። ከዛ ላይ የቴክስታችንን ከለር ወደ እዚህኛው እንቀይረዋለን ማለት ነው። ሼፓችንን እንዲሁም ደግሞ አይከናችንን በዚህ በልኩ ካስቀመጥን በኋላ እንዲሁም ደግሞ ቴክስታችንን ካስቀመጥን በኋላ ቀጣይ ደግሞ የምናደርገው ኢማንጋዚ የሚጠቀማቸው አንዳንድ ኢፌክቶች አሉ። ሶ እነሱን ኢፌክቶች ሲኖቻችን ላይ አፕላይ ማድረግ እንጀምራለን ማለት ነው። ሶ ከዛ ላይ የምናደርጋለን እዚህኛው ኋላኛው ባክግራውንዳችን ላይ እንመጣና ነጩ ላይ ራፍን ኤጅ የሚል ኢፌክት እናስገባበታለን። ከዛ በኋላ ኢንቺኛዋን ነበር መተን 14 እናደርጋታለን ማለት ነው። ይሄኛውን ኮፒ እናደርገዋለን። ቴክስታችንን ላይ እንደዚህ አድ እናደርግበታለን። 0.2 እናደርገዋለን ቴክስታችን ያለው ራፍኔጅን እንደዚህ ከጨመርን በኋላ ቀጣይ ደግሞ የምናደርገው ለቴክስታችን ቴክስት አኒሜሽን የምንሰራለት ይሆናል ማለት ነው። ቴክስት አኒሜሽናችሁን እዚህ ጋር ለመስራት ምን ታደርጋላችሁ? ትመጣላችሁ እዚህ ጋር ቴክስቲቮ የሚል ፕለጊን ታገኛላችሁ። በፕለጊኑ በኩል ትገባላችሁ። ትራንስፎርመር ላይ እንደዚህ ገብታችሁ ፖዚሽን ላይ ከዛ ላይ እቺኛዋን ድሮፕ ታደርጉታላችሁ ወደታች፣ እንዲሁም ደግሞ ኦፓሲቲውን 0 ታደርጉታላችሁ ማለት ነው። እዚህ ጋር መታችሁ ወርድ ታደርጉታላችሁ። እንደዚህ አይነት ኢፌክት ይሰጣችኋል ማለት ነው። ዶላር ሳይናችሁ ላይ ሄዳችሁ ፓረንት ሊንክ የሚለውን ከሰርክላችሁ ጋር ታገናኙታላችሁ። ሰርክላችሁን ከነካችሁ በኋላ ፒን ከነጋችሁ በኋላ እንደዚህ ኪፍሬም ትፈጥራላችሁ። ትንሽ ቀደም ብላችሁም ደግሞ ሄዳችሁ ሌላ ኪፍሬም ትፈጥራላችሁ ማለት ነው። የፊት ለፊተኛው ላይ ትመጡና እንደዚህ አት ዘ ሚድል እንዲጀምር ታረጉታላችሁ። ከዛ በኋላ ሰሌክት አድርጋችሁ F9 ነክታችሁ ውስጥ ገብታችሁ ኪፍሬማችሁ እንደዚህ ታስተካክሉታላችሁ ማለት ነው። እንደዚህ አይነት ኢፌክት ይሰጣችኋል ማለት ነው። በመቀጠል ምን ታደርጋላችሁ? how to make money የሚለውን ከላይናችሁ ጋር ታገናኙታላችሁ። ፓረንት ሊንክ አድርጋችሁ ሰርክላችሁንም እንደዛው ላይን ላይ ፒ እና ቲን ስትነኩ ኦፓሲቲ እና ፖዚሽን ይከፈትላችኋል። እሱን ኪፍሬም ትፈጥራላችሁ። አሁንም ትንሽ ሄዳችሁ ኪፍሬም ትፈጥራላችሁ። ከዛ ላይ ፊት ለፊቱኛው ላይ ትመጡና ዝቅ ታደርጉታላችሁ። እንዲሁም ደግሞ ኦፓሲቲውን ዜሮ ታደርጉታላችሁ ማለት ነው። F9 ትነካላችሁ፣ ሰሌክት አድርጋችሁ እንደዚህ ታስተካክሉታላችሁ ማለት ነው። ከዛ ላይ እንደዚህ አይነት ኢፌክት ታገኛላችሁ። እዚች ጋር ዶላር ሳይኗ እየታየችብን ስለሆነ እሷ ምን እናደርጋታለን? ቲን እናደርግና ኦፓሲቲያችንን እናስጀምራለን። ፊት ለፊት ላይ ሄድ ትንሽ ብለን ኦፓሲቲያችንን እናበራለን። የፊት ለፊተኛው ላይ መተን ዜሮ እናደርጋታለን ማለት ነው። ሶ እዚህ ጋር እንደምትመለከቱት ይሄንን ሰርተናል ማለት ነው። መጀመሪያ የሰራነውን በሙሉ ኮፒ እናደርጋቸዋለን። ከዛ በኋላ እዚህ ጋር እናጠፋቸዋለን። ፊት ለፊት ላይ መተን ፔስት እናደርጋቸዋለን ማለት ነው። ሌየራችን እንደዚህ ዱፕሊኬት ካደረግን በኋላ እዚህ ጋር 3 አይነት ሌየሮች ናቸው የሚያስፈልጉን። ሌሎች 3 አይነት ነው የሚያስፈልጉን። ሶ ለሶስቱም የተለያየ አይነት አይከኖች ያስፈልጉናል ማለት ነው። ሶ አይከኖቻችንን ደግሞ ቅድም እንዳደረግነው flaticon.com ላይ ገብተን ዳውንሎድ የምናደርግ ይሆናል ማለት ነው። ከዛ ላይ ክሎኳን እናመጣለን፣ ኤስ እንላለን፣ ሳይዟን እናስተካክላታለን። በመቀጠል እዚህ ዶላር ሳይን ውስጥ ያሉትን ቲንቶችም እንዲሁም ደግሞ ራፍኔጁን እናስገባበታለን ማለት ነው። እዚህ
ከዛ ላይ በመቀጠል እናስገባለን እዚህ መተን ዩ እንላለን ኦፓሲቲያችንን ኮፒ አድርገን መተን እዚች ጋር ፔስት እናደርግባታለን ማለት ነው ዶላር ሳይናችንን እናጠፋታለን ክሎኳን መተን ከሰርክላችን ጋር ኮኔክት እናደርጋታለን ማለት ነው እዚህ ጋር እንደምትመለከቱት እንደዚህ አይነት ኢፌክት ይሰጠናል ማለት ነው አሁን ይሄን ደግሞ ዱፕሊኬት አድርገን ለሁለቱም ደግሞ እንሰራላችሁ ይሆናል ማለት ነው ቅድም እንዳልኳችሁ ሶስቴ ነው ያንን ሌየር ዱፕሊኬት የምናደርገው የመጨረሻውን ሶስተኛውን ግን ጀስት ቀይ ነው የምናደርገው ማለት ነው እሱን ቀይ እናደርጋለን ቢኮዝ በኋላ ላይ ስለሚጠቅመን ስቶሪው ለመናገር በኋላ ላይ ስለሚጠቅመን እሱን ቀይ እናደርጋለን እሺ እዚህ ጋር ተመጡና የመጨረሻውን ግን ይሄኛውን ከለሩን ትቀይሩልታላችሁ ማለት ነው ለምሳሌ አሁን ሰርክሉን እዚህ ጋር ተመጣላችሁ እዚህ ፊል ላይ ገብታችሁ ዳርኪሽ የሆነ ቀይ ታረጉታላችሁ ከዛላ ባክግራውንዱን ወደ ቀይ እናመጣዋለን እናደርገዋለን እንደዚህ ይሄንን ከለሩ እንደዚህ ከቀየራችሁት በኋላ እዚህ አይኮኖቹ ላይ ይሄድን ዲፕ ግሎን እናስገባበታለን ማለት ነው ዲፕ ግሎ ማለት ፕለጊን ነው እሱን እኛ ፕሪሚየም አሴት ፓክ ላይ ማግኘት ትችላላችሁ ሊንኩን ዲስክሪፕሽን ላይ ማግኘት ትችላላችሁ ዲፕ ግሎ ላይ ተመጡና ኤክስፖዠሩን 0.2 እንዲሁም ደግሞ ራዲየሱን ደግሞ 224 ታረጉታላችሁ ማለት ነው ከዛላ እንቺኛው ዲፕ ግሎ ክሊክ ታረጉና ኮፒ ታረጉታላችሁ ከዛላ ሁሉም ሎጎዎች ላይ ይሄዳችሁ ፔስት ታረጉታላችሁ ማለት ነው ከዛ በኋላ ምንድነው የምታደርጉት እያንዳንዱን በሴክሽን ለያችሁትን እያንዳንዱ ነገር ትይዙና ፕሪኮምፕ ታደርጉታላችሁ ለምሳሌ ይሄኛውን ኤክስ ልንለው እንችላለን አራቱን ፕሪኮምፕ እናደርገዋለን ሲምፕለስ እንለዋለን ከዛ ላይ በመቀጠል ይሄኛውን ደግሞ አራቱን ደግሞ አሁንም ፕሪኮምፕ እንላለን ከዛላ ታይም እንለዋለን አፍተር ኢፌክት ላይ ያሉት ሌየሮቻችንን እንደዚህ ኦርጋናይዝ ካደረግን በኋላ ቀጣይ ደግሞ የሚሆነው ለሲናችን ዲዛይን መስራት ነው ማለት ነው እቺኛዋን እዚህ ጋር ወደ ላይ እንደዚህ እናመጣታለን በመቀጠል እነዚህ ሶስቱን ሳይዛቸውን እንቀንሷለን እንደምትመለከቱት እንደዚህ አይነት ሰጥቶናል ማለት ነው ኤክስ ላይ እንመጣለን ስኬላችንን ከፍ እናደርጋታለን ትንሽ ከዛ በዚህ መልኩ እንደዚህ ካስተካከልናቸው በኋላ ምንድነው የምንሰራው እዚህ ላይ እንመጣለን ራውንድ ሬክታንግል ክሊክ እናደርጋለን ከዛ በኋላ እንደዚህ አይነት ራውንድ የሆነ ሬክታንግል እንሰራለን ማለት ነው ከዛ በመቀጠል እዚህ ጋር ፊል ላይ ትመለከቱታላችሁ ፊልን ክሊክ ስታደርጉት እንደዚህ ይከፈትላችኋል ይሄኛውን ሰሌክት ታደርጉታላችሁ ማለት ነው ከዛ ላይ እቺኛዋን ወደ ታች እንደዚህ እናደርጋታለን ይሄኛውን ደግሞ ወደ ላይ እንደዚህ እናደርገዋለን ማለት ነው ከዛ ደብል ክሊክ አድርገን ውስጥ ገብተን የዚህኛውን ከለር እንቀይረዋለን ወደ ትንሽ ላይተር ወደ ሆነ ከለር ቀይረዋለን የዚህኛውን ደግሞ ዳርክሽ ከለር እናደርገዋለን ማለት ነው እቺኛውን ወደ ላይ እንደዚህ እንጎትታታለን ከዛ እንደዚህ ከሰራችሁት በኋላ እዚህ ጋር ኖርማል የሚለውን መታችሁ ምን ታደርጉታላችሁ ላይተር ከለር እንለዋለን ማለት ነው ባክግራውንዳችንን ወስደን እታች መጨረሻ ላይ እናስቀምጣታለን ስትሮክ አድ እናደርግበታለን ማለት ነው ስትሮካችን ላይ እንገባለን እንደዚህ ቸነት ስትሮክ አድ እናደርግበታለን ማለት ነው ከዚህ በኋላ ደግሞ የምናደርገው 3D ኦብጀክቶቻችንን ወደ ሲናችን አስገብተን ቦታቸውን የምናስተካክልላቸው ይሆናል ማለት ነው እዚህ ጋር እንመጣለን ክሊክ እናደርጋታለን እንቺ እዚህ ጋር እንደዚህ ካስቀመጥነው በኋላ በዚህኛው በኩል ብራችንን እናመጣዋለን እዚህ ጋር እንደምትመለከቱት ኤክስ ሮቴሽኑን 34 እናደርገዋለን ዋይ ሮቴሽኑን 42 ዜድ ሮቴሽኑን ደግሞ -19 እናደርገዋለን ማለት ነው ፖዚሽኑን እንደዚህ አድርገን እናስተካክሏለን 3D ኦብጀክታችንን በዚህ መልኩ ቦታውን ካስተካከልለት በኋላ ቀጣይ ደግሞ የምናደርገው ነገር ጀስት ታይሚንጋቸውን ማስተካከል ነው የትኛው ቀድሞ ይምጣ የትኛው ደግሞ ዘግይቶ ይምጣ የሚለውን ነገር እናስተካክሏለን ማለት ነው እንደነገርኳችሁ ኤክስ የምትሏበትን ወደ መጨረሻ አካባቢ ነው የምትመጣው ከዛ ላይ ሲምለስም እንዲሁ ወደ መጨረሻ አካባቢ ነው የምትመጣው ታይምም ቀስ ብሎ ነው የሚመጣው ባክግራውንዱንም እንደዚህ ወደ ኋላ እናስጠጋዋለን ታይሚንጋችንን በዚህ መልኩ ካስተካከልን በኋላ ቀጣይ ደግሞ የሚሆነው እንቅስቃሴዎችን ወይ ደግሞ ሙቭመንቶችን መፍጠር ነው ማለት ነው ነል ኦብጀክት ክሬት እናደርጋለን እንደዚህ የዶላር ሳይናችንን ከነል ኦብጀክቱ ጋር ኮኔክት እናደርጋለን እዚህ ጋር ኪፍሬሞቹን በሙሉ እናበራቸዋለን ከዛ ላይ ሲናችን ላይ ሄደን ከዛ ላይ እንደምናደርገው ጀስት ዶታችን ላይ እንገባና ሙሉ ኪፍሬሙ እንደዚህ እናበረዋለን ከዛ ላይ እዚህ ጋርም እንደዛው ተመሳሳይ እናደርጋለን ማለት ነው እዚህ ጋር ሌላ ኪፍሬም እንፈጥራለን እዚህ ጋር መተን እንደዚህ እናደርጋለን ማለት ነው እናሳንሰዋለን እንዲሁም ደግሞ ጀርባውን እንዲያደርግ እናደርጋለን ወደ ቀጣይኛው ሲል ላይ መተን ደግሞ ብር እንደሆነ በዚህ አይነት መልኩ እና ይሄኛውን ሌየር ወስደን ወደ ታች ከቴክስታችን በታች እናደርጋለን ብራችን ላይ ሄደን ዩ እንላለን ከዛ ላይ በመቀጠል ቺኛዋን ሰሌክት እናደርጋታለን F9 እንላለን ማለት ነው F9 ካለን በኋላ ግራፋችን ላይ እንገባለን እንደዚህ ከዛ ላይ በመቀጠል ቺኛዋን እናስተካክላታለን ማለት ነው እዚህ ጋር እንደምታዩት እንደዚህ አይነት ሪዛልት ይሰጠናል ማለት ነው እንደተመለከታችሁት የመጀመሪያውን ማለትም ደግሞ ብራችን የሚሽከረከርበትን ሲን በዚህ መልኩ ሰርተናል ማለት ነው ቀጣይ ደግሞ የሚሆኑት ደግሞ እንዲሁ ደግሞ ሙቭመንቶችን መጨመር ነው የሚሆነው ቀጣዮቹንም ደግሞ ሙቭመንቶች ደግሞ የምንቀጥል ይሆናል ማለት ነው መኒ የምትለዋን ቴክስታችንን ፓረንት እናደርጋታለን ከዶላሩ ጋር ማለት ነው ስለዚህ ጋር ደግሞ ሌላ ኪፍሬም ይሄን በሙሉ እናጠቅሏለን ከዛ ላይ በመቀጠል ትንሽ ሄድ ብለን እዚች ጋር ፖዚሽኗን እንደዚህ እናስጠጋታለን ማለት ነው ወደዚህ ከዛ ላይ ዋይ ሮቴሽን ላይ ሄደን ሮቴሽኑን ወደ 321 እናሳድገዋለን ማለት ነው ምን አይነት ኢፌክት ይሰጠናል
የዶላሩን እንቅስቃሴ የመጀመሪያው ሲል ላይ ማለት ነው ሙሉ ለሙሉ ጨርሰናል። አሁን ደግሞ ሰዓቱ እንዴት ነው አንቀሳቀስ እንዳለብን አብረን እናያለን ማለት ነው። ሰው እዚህ ጋር እንመጣለን፣ ወቻችን ላይ እንገባለን፣ እንደቀደሙ ኪፍሬም እንፈጥርለታለን። ከዛ ላይ ቀደም ብለን ደግሞ ሄደን ደግሞ እዚህ ጋር ሌላ ኪፍሬሞችን እንፈጥርለታለን። እዚህ አካባቢ ጋር ነው እንድትሆኑ የምንፈልገው። ከዛ ግን በፊት ግን ለመግባት ግን ወደ ቀኝ እንወስዳታለን። ዜድ ሮቴሽናችን ላይ ሄደን ኔጌቲቭ 85 እናደርጋታለን ማለት ነው። ትንሽ የሳይዟን ከፍ እናደርጋታለን ማለት ነው። እዚህ ጋር እንዳለ ሰሌክት እናደርጋቸዋለን F9። ከዛ ለግራፋችን ላይ ገብተን እኛን እንደዚህ እናስተካክላታለን ማለት ነው። የሰዓቱን እንቅስቃሴ በዚህ መልኩ ሰርተናል ማለት ነው። ቀጣይ ደግሞ የምናደርገው ቴክስቱን አይታችሁት ከሆነ ሰዓቱ ሲንቀሳቀስ እኩል እየተንቀሳቀሰ አይደለም። ስለዚህ የቴክስቱን ከሰዓቱ ጋር እኩል እንዲንቀሳቀስ እናደርገዋለን ማለት ነው። ታይም የምትለዋ ላይ ሄደን እንፈልግላታለን ማለት ነው። እንደዚህ ቴክስታችንን በዚህ መልኩ ካስተካከልን በኋላ ቀጣይ ደግሞ ፓረንት ሊንክን ተጠቅመን ደግሞ ሙቭመንቱን ሞር ዳይናሚክ እናደርገዋለን ማለት ነው። ላይ እናስገባቸዋለን። ይሄንን ነል ኦብጀክት ክሬት እናደርጋለን። ታይሙን፣ ዎቹን፣ መኒውን እንዲሁም ደግሞ ዶላር ሳይኑን ክሊክ አድርገን ከዚህኛው ውጪ ከነሉ ጋር ኮኔክት እናደርጋቸዋለን ማለት ነው። ከዛ ነላችን ጋር እንሄዳለን፣ ፖዚሽናችንን ወደ ሚድል እናስተካክላለን። በኋላ እንደዚህ አይነት ሪዛልት እናገኛለን ማለት ነው። በዚህ በኩል ሁለተኛ ሲናችንን ጨርሰናል ማለት ነው። ቀጣዩ ሲናችን ደግሞ ያው ቪዲዮውን ያያችሁት ከሆነ ኮንቲኒዩስ የሆነ ሙቭመንት አለው። ስለዚህ ኪፍሬሞችን እየተጠቀምን ኮንቲኒዩስ የሆነ ሙቭመንት አብረን እንሰራለን ማለት ነው። ዶላራችን ላይ እንመጣለን። እዚች ጋር ሌላ ኪፍሬም እንሰራለን። ከዛ ላይ በመቀጠል ትንሽ ሄድ ደግሞ ብለን ደግሞ ከዛ ላይ ሌላ ኪፍሬሞችን ሰርተን እነዚህን ሴቲንጎች በሙሉ እንጠቀማለን ማለት ነው። ከዛ ላይ ፖዚሽናችንን ወደ ሚድል ላይ እናመጣዋለን ይሄንን። ከዛ ላይ በመቀጠል ደግሞ ሰዓታችን ጋር እንሄድና ሌላ ኪፍሬም እዚህ ጋር እንሰራለን መጨረሻው ኪፍሬም ላይ። ከዛ ላይ በዚህ መልኩ እናስተካክላቸዋለን ማለት ነው። እንደምታዩት እዚህ ጋር እነዚህን ቻለን ኪፍሬማቸውን ስሪዲ ኦብጀክቶቻችንን እንደዚህ ካስተካከልናቸው በኋላ ደግሞ ቀጣይ ደግሞ የምናደርገው ቴክስቶቹ ፖዚሽን የምንቀይራቸው ይሆናል ማለት ነው። ትራንስፎርመር ላይ እንገባለን። እነዚህን በሙሉ እናበራቸዋለን። ትንሽ ቀደም ብለን ሄደን እቺን ወደ መካከል ቴክስታችንን በዚህ መልኩ ካስተካከልን በኋላ ቀጣይ ደግሞ ምንድነው የምናደርገው ቅድም ክሬት ያደረግነው ባክግራውንዳችንን ደግሞ ተጠቅመን ደግሞ እንደ አዲስ ሲኑን ደግሞ ሌላ አይነት ዘርፍ እንዲኖረው እናደርጋለን ማለት ነው። ቅድም ክሬት ያደረግነው ባክግራውንዳችንን እንመጣና ዱፕሊኬት እናደርገዋለን። ኮንትሮል ዲን ነክተን ከዛ ላይ ሌላኛውን ፊሉን እናጠፋዋለን። ከዛ ላይ ስትሮክ ብቻ እናደርገዋለን ማለት ነው። ከዛ ላይ በመቀጠል ምንድነው የምናደርገው ውስጥ እንገባለን፣ ኮንተንት ውስጥ፣ ከዛ ላይ ሬክታንግል ውስጥ፣ ከዛ ላይ ሬክታንግል ፓዝ ውስጥ ገብተን ሳይዝ የሚል እናገኛለን። ሳይዝ ላይ ችኛዋን መተን እናጠፋታለን። ከዛ ላይ እንደፈለግን ማንቀሳቀስ ይፈቅድልናል ማለት ነው። አሁን ደግሞ ሲኑ ላይ መጨመር ፈለኩ ይመስላችሁ ጀስት ባክግራውንዱ ጀስት ፍላት ሆኖ እንዲገባ አልፈለኩም። ስለዚህ ትሪም ፓዝ እንዲሁም ደግሞ አንዳንድ ኢፌክቶችን ተጠቅመን ባክግራውንዱ አገባቡ ሞር ስሙዝ እንዲሆን እናደርጓለን ማለት ነው። እዚህ ጋር እንመጣለን፣ ስትሮኩን ብቻ እናወርደዋለን። እዚህ ጋር አድ የሚል በተን ታገኛላችሁ። አድን ክሊክ ታደርጉትና ትሪም ፓዝ የሚል አለ። ትሪም ፓዝ ላይ እንገባለን። ስታርት በተናችን ላይ እንመጣለን። የፊት ለፊተኛውን ኪፍሬማችንን 100 እናደርገዋለን። ከዛ ላይ ወደ ኋላ ደግሞ እንሄድና ደግሞ ይሄኛውን ስታርት በተን ላይ መተን 0 እናደርገዋለን ማለት ነው። እንደዚሁ F9 አድርገን እናስተካክላታለን። ግራፍ ላይ ገብተን ከጀርባ ያለችዋን ደግሞ እቺኛዋን ቲን እንነካና ኦፓሲቲ እናበራለን። ትንሽ ሄድ ብለን ደግሞ ሌላ እናበራለን። የፊት ለፊተኛው ላይ መተን 0 እናደርጋታለን ማለት ነው። ባክግራውንዳችንን በዚህ መልኩ ካስገባን በኋላ ቀጣይ ደግሞ የምናደርገው ነገር መጀመሪያ ላይ ከሰራናቸው ቴክስቶች ውስጥ ሶስተኛው ነው ወይም ደግሞ ሲምለስ የሚለውን ቴክስት የምናስገባው ይሆናል ማለት ነው። እዚህ ጋር እንደምትመለከቱት ሲምለስ የምትለዋን ደግሞ ቴክስት ደግሞ ቅድም የሰራናትን ላይ እናስቀምጣታለን ማለት ነው። እዚህ ጋር መተን ደግሞ ትንሽ ከታየች በኋላ መተን እዚህ ጋር ሲና ከነዚህ ጋር ተመሳሳይ ሳይዝ እንዳላቸው እርግጠኛ እንሆናለን። እኛን በሙሉ እንደዚህ ሰሌክት አድርገን F9ን ክሊክ እናደርጋለን። ከዛ ግራፍ ውስጥ ገብተን እናስተካክላታለን ማለት ነው እንደዚህ። ከዛ ላሷ ምን አይነት ሪዛልት ትሰጠናለች? እንደዚህ አይነት ሪዛልት ትሰጠናለች ማለት ነው። ሲምለስ የምትለው አንተ ቴክስት እነዚህ ካስገባ በኋላ መጨረሻው ነው ወይም ደግሞ ቀደም ከሰራናቸው ውስጥ በቀይ የሰራነውን ቴክስት ደግሞ አሁን የምናስገባው ይሆናል ማለት ነው። ግን እነዚህ የታችኞቹ ማሳነስ አለብን። ነል ኦብጀክት እንሰራለን። እዚህ ጋር እንመጣለን። ሶስቱንም ቴክስቶች ኮኔክት እናደርጋቸዋለን ማለት ነው ከነላችን ጋር ኮኔክት ካደረግናቸው በኋላ እንመጣለን። እዚህ ጋር ሳይዛቸውን እንቀንሰዋለን ማለት ነው። እንዲህ ሳይዛቸውን ከቀነስነው በኋላ እዚህ ጋር ኤክስ በተኗ ትመጣለች። ስለዚህ እዚህኛዋን ደግሞ ቦታ እናስተካክላታለን ማለት ነው። ከዛ ላይ በመቀጠል ባክግራውንዳችን ላይ እንሄዳለን። ሁለቱም ላይ ሄደን ዩ እንላለን። ሳይዛቸውን ከፍ እናደርገዋለን ማለት ነው። በዚህ መልኩ እንደዚህ
ወደ ነበረበት ቦታ እንመልሰዋለን ማለት ነው። ሰው እነዚህ ነገሮች በዚህ መልኩ ከሰራን በኋላ አሁን ደግሞ 3D ኦብጀክቶቻችንን ወደ ሌላ ቦታ የምንቀይርበት ወይም ደግሞ ዲዛይኑ መጀመሪያ ላይ በሰራነው መሰረት ወደ ነበረበት ቦታ የምንመልስበት ሰዓት ደርሷል ማለት ነው። ሶ እዚህ ጋር ሮቴሽኖችን ምናምን ተጠቅመን አክቹሊ ሲኑ አሪፍ ሆኖ እንዲጠናቀቅ እናደርገዋለን ማለት ነው። ፖዚሽናችንን ወደዚህ እናስጠጋታለን። ዳይሬክሽናችንን ወደዚህ እናደርገዋለን። እንዲሁም ሳይዙን ከቀነስን በኋላ F9 እንደተለመደው ከዛ በኋላ ግራፋችን ላይ ገብተን ብራችን ላይም ደግሞ እንሄድና ተመለከቱት መልኩ ይሄንን ሲን በእንደዚህ አይነት መልኩ ሰርተናል ማለት ነው። ሰው ሲናችንን በዚህ መልኩ ጨርሰናል። ነገር ግን ደግሞ ኢማንጋዚ የሚጠቀማቸው ሁሌ ከአኒሜሽኖቹ ብዙ ጊዜ የማይጠፉ ኢፌክቶች አሉ። ሰው እነሱን ኢፌክቶች አሁን የምናስገባቸው ይሆናል ማለት ነው። ለምሳሌ ያክል አሁን እዚህ ጋር ዲፕ ግሎ እናስገባበታለን። የላይኛውን ራይት ዴሱን 48 እንዲሁም ደግሞ ኤክስፖዠሩን 0.04 እናደርገዋለን ማለት ነው። አድጀስትመንት ሌየር እንከፍታለን። አሁንም ኦፕቲክስን እናስገባበታለን። ሪቨርስ ሌንስ የምትለዋን ክሊክ እናደርጋታለን። ፊልድ ኦፍ ቪው የሚለውን 7.8 እናደርገዋለን ማለት ነው። ከዛ ላይ በመቀጠል ምንድነው የምናደርገው? አድጀስትመንት ሌየር ውስጥ ገብተን ፖስተራይዝ ታይም ብለን ሰርች እናደርጋለን፣ እናስገባዋለን እሱን። ከዛ ላይ ጂማ ፖስተራይዝ ታይም 12 እናደርገዋለን ማለት ነው። ሰው ኢፌክቶቹን በዚህ መልኩ ካስገባን በኋላ ደግሞ አሁን ደግሞ ጀስት ለሲናችን ለሙሉ ሲኑ ጀስት ሙቭመንቶችን እንጨምራለን። ይሄንን የምናደርገው ነል ኦብጀክት ክሬት አድርገን ነው ማለት ነው። ከዛ እነዚህ እንዳለ ኢፌክቶች እናጠፋቸውና አንዴ ክሬት እናደርጋለን ማለት ነው። ነል ኦብጀክት ላይ ኮኔክት ያደረጉትን በሙሉ ከዚህኛው ጋር ኮኔክት እናደርገዋለን ማለት ነው፣ ከባክግራውንዳችን ውጪ ማለት ነው። ሶ ከዛ ትንሽ ሙቭመንት እንጨምርበታለን ማለት ነው። ሶ ትራንስፎርመር ላይ እንገባለን፣ ለዚህ እናበራቸዋለን። ከዛ ላይ F9 እናደርጋለን፣ ለዚህ እናደርገዋለን። ሌላም ነል ኦብጀክት እንከፍታለን። ነል 5ን ከ6 ጋር እናገናኘዋለን እንደዚህ ያን ትንሽ ሳብ እናደርጋታለን ማለት ነው ወደኋላ። ሶ ሙቭመንታችንን በዚህ መልኩ ካስተካከልን በኋላ ቀጣይ ደግሞ የምናደርገው ኦቨርሌይ እናስገባበታለን። ይሄንን ኦቨርሌይ የኛ አሴት ፓክ ላይ ማግኘት ትችላላችሁ። ኢቭን ደግሞ ፕሮጀክት ፋይሉን የዚህ ፕሮጀክት ፋይል ስላስቀመጥንላችሁ ዲስክሪፕሽን ላይ ጀስት እዛ ውስጥም ደግሞ ልታገኙ ትችላላችሁ ማለት ነው። ከዛ ላይ ይሄን ግሬን ኦቨርሌይ እናስገባለን ማለት ነው። ሶ ይሄን ግሬን ኦቨርሌይ አሴት ፓካችን ላይ ማግኘት ትችላላችሁ። እንዲሁም ደግሞ ዲስክሪፕሽን ላይ የምናስቀምጥላችሁን ፕሮጀክት ፋይል ላይ ማግኘት ትችላላችሁ ማለት ነው። ከዛ ላይ ይሄንን መተን ስክሪን እናደርገዋለን። ሶ ኢፌክቶቻችንን እናበራለን። ከዛ በኋላ እንመለከተዋለን ማለት ነው። An AI tool should either make you more money or it should save you more time. AI tools should make your workflow seamless, not add complexity to them. እስካሁን ድረስ ያሳየኋችሁን ነገሮች ማስተር ማድረግ የምትችሉ ከሆነ የኢማንጋዚን ኤዲቲንግ ስታይል ማስተር ማድረግ ትችላላችሁ ማለት ነው። አፍተር ኢፌክት ኮርሳችን ላይ የተቀላቀላችሁ ሰዎች እስካሁን ድረስ ያሳየኋችሁ ነገር በሙሉ ከኮርሱ ጋር ሲነጻጸር በጣም ትንሽዬዋ ክፍል ነች። ሰው ኮርሱ ላይ የምንገናኝ ሰዎች የኢማንጋዚን እንዲሁም ደግሞ ሌሎቹን 5 ስታይሎችን በደንብ የምንማማር ይሆናል ማለት ነው። አፍተር ኢፌክት ላይ ቢግነር ከሆናችሁ ፉል ኮርስ ሰርተንላችኋል። ይሄንን ቪዲዮ ተመልከቱት። ይመቻችሁ። እኔም ይመቸኛል።